እሺ ቀጥሎ አሁን ወደሚቀጥለው ጉዟችን ነው የምንሄደው። እዚህ ጋር ትንሽ ገለጻ ተጨማሪ ይሰጠናል። ታንቶ ነው የሚመለሰው ነው የሚባለው። ለዛ ነው ጃሃራዊ ካምፕሳይት ተብሎ ተሰየመ። እንግዲህ እዚህ አካባቢ የምናገኘው ቅድም እንዳልኳችሁ ኢንዲጂነስ የሆኑ የዛፍ ዝርያዎች የአበሻ ጽድ፣ ዝግባ፣ ወይራ አንድ ቦታ ነው ማለት የምትችሉት ማለት ነው። ዝግባ አሁን እዚህ ጋር ማለት ትችላላችሁ። ትልቅ የአበሻ ጽድ አሁን የምታዩት እድሜው ወደ 560 ዓመት ነው። ያ ማለት በ15ኛው መቶ ክፍለ ዘመን የተተከለ የአበሻ ጽድ ናቸው ማለት ነው እነዚህ። ስለዚህ ስንት ትውልድ ያሳልፈዋል? ወደ 5-6 ትውልድ ያሳልፈዋል ማለት ነው። አሁንም አለ። ሌላው ከ186 በላይ የአዕዋፋት ዝርያዎች አሉ ብየዋለሁ። አሁን ለአንድ ደቂቃ እስቲ እነዚህን ወፎች ድምፅ እንስማና ከዛ ምን እንደሆኑ ደግሞ ስማቸውን እኔ ደግሞ እነግራቸዋለሁ ማለት ነው። ስለዚህ ለአንድ ደቂቃ እስቲ የተለያየ ድምፅ ነው ያለውና እስቲ ስሙት ለአንድ ደቂቃ። አንደኛ እንደ ሜዲቴሽንም ነው ያው ሀሳብ ይገባቸዋል ብዬ እገምታለሁ። ስለዚህ ለአንድ ደቂቃ የሰማችሁትን እኔ ደግሞ አይደንቲፋይ አድርጌ ስማቸውን እነግራቸዋለሁ። እሺ የድምፁ ወፈር ያለው ቱራኮ ዋይት ቺክድ ቱራኮ ነው የሚባለው። ሲበር ክንፉ ሬድ ቀይ ነው። ምናልባት ሪላሽንነት እናያለን። ከፒጂን ወይም ደግሞ ከእርግብ ትንሽ ከፍ ይላል። ከእንትኑ ላይ ትንሽ ጉትያ አለው። ሌላው ኦሪዮል አቢሲኒያን ኦሪዮል የሚባል አለ። ድምፁ ተመሳሳይ ነው። እቺ ጥንጥዬ ደግሞ ይሄ በጣም የምትጮው ደግሞ ዋይት አይ የምትባላለች። ሞንቴን ዋይት አይ የተለያዩ እንትኖች ናቸው። ሁለት ናቸው እነሱ። እቺ አሁን ኦሪዮል ነች። ስለዚህ እኔ አሁን የሰማሁት ወደ 6-7 የወፍ ድምፅ ነው። ያውን ቱራኮ፣ ኦሪዮል፣ ዋይት አይ፣ ሞንቴን ዋይት አይ፣ ባንዲድ ባርቤት፣ ካትባርድም አለች። ድምጿ ይርቃል እንጂ ካትባርድ አቢሲኒያን ካትባርድ በድምፅ ራሱ መለየት እንችላለን ማለት ነው። ቡክ ጋይድ ካላችሁ ከሱ ላይ ማንበብ ከዛ በኋላ ድምፃቸውንም እዛ ላይ አለ ተጽፎ አለ። እዛ ላይ መለየት ትችላላችሁ ማለት ነው። ፎረስት ውስጥ ስንሄድ የወፎቹንም የእንስሳትም በድምፅ መለየት እንችላለን ማለት ነው። ያ ማለት አንደኛ ትምህርትም አያስፈልግም። የተማረ ሰው ብቻ አይደለም። አሁን የወፎቹን አሁን እቺ ፓሮት አለች እዚህ ጋር የሎ ፍሮንትድ ፓሮት እና አሁን እኔ ያደኩት ካውንትሪ ሳይድ ደግሞ ገጠራማ ቦታ ነው። ገጠራማ ቦታ ተወልጄ አድጌ ስለ ፎረስቱ አውቀዋለሁኝ፣ ስለ እንስሳት ሁሉም አውቀዋለሁኝ። ግን በትምህርት በሳይንስ ደግሞ ዝርያቸውን ጄነሳቸውን
አውቀዋለሁ ማለት ነው። በትምህርት ነው ያገኘሁት። ግን በፊት ድምፃቸውንም ከለራቸውንም አውቃለሁ። ግን ጄነሳቸው የትኛው ዝርያ ነው? አሁን ለምሳሌ ዋይት ሺግ ቱራኮ ስንት ዝርያ አለው? በፊት አላቅም። ፒጀን ወይም ደግሞ እርግብ ስንት ዝርያ አለው? አሁን ስፔክልድ ፒጅን ኤርትራና ኢትዮጵያ ብቻ የሚገኙ አሉ። ዋይት ቲክ ቢልድ ራቨን እቺ ቁራ የሚባል ከአንገቱ ላይ ነጭ ያለው ኢትዮጵያና ኤርትራ ብቻ ነው የሚገኘው። ባንድድ ባርቤት፣ ዋይት ባግድ ብላክትት የምትባላለች ስሞል በርድ ሆና ጥቁር ነች፣ ግን ከጀርባዋ ነጭ ነው። እነኝን በፕራክቲስ ሳይሆን በፊትም ነበሩ እነኚህ ወፎች፣ ግን ስማቸውን አናውቅም። ስማቸውን ለማየት ወይም ለማወቅ ደግሞ ቡክ ጋይድ ያስፈልገናል ማለት ነው። ቡክ ጋይዱን ካገኘን ያ ኦፍ ካየን መጽሐፉን ወይም ደግሞ ቡኩን እንትን አድርገን ሬፈራንሱን ከዛ ላይ እናገኛለን ማለት ነው። ስለዚህ ጫካ ውስጥ ስንሄድ የወፎቹን ድምፅ እንዲሁ መለየት እንችላለን። የእንስሳቶቹንም የዛፍ ዝርያም የዛፍ ዝርያ አሁን 167 ዝርያ የዛፍ ዝርያ ሁሉም ጠቀሜታ አለው። ሁሉም ለመድኃኒት ነው የሚውለው። አንድ አባታችን መልካ ኢትዮጵያ የሚባል አለ። አንድ እንጂኦ ከነሱ ጋር ሲሰራ የቆዩት አንድ አባት አሁን አርጅቷል። ባለፈው 3 ወር አካባቢ እዚህ ነበር ስልጠና ማለት ነው። እያንዳንዱን የዛፍ ዝርያ ስሙንም ያውቃል፣ መድኃኒቱንም ያውቃል። አሁን ለምሳሌ ሀጋም ታውቃላችሁ አይደል? ሀጋም ለመድኃኒቱ ነው የሚውለው ይላል። ግን እኛ ፍሬውን ነው የምንበላው እንጂ መድኃኒቱን አናውቅም። ግን የእባብ መድኃኒቱ ነው አለ። እንዴት እንደሚወሰድ ራሱ ነገረን። እንደገና የሽኮኮ ጎመን ወይም ደግሞ እዚህ ጋር የምታዩት አሁን ይሄ ክፍለ ሀገር ወይም ደግሞ ጓሮ ላይ ሰው በእጅ ራሱ አይነካም። ምክንያቱም ሽታ ጥሩ አይደለም። ግን ለመድኃኒት ነው የሚውለው። ሎቤሊያ ወደ ላይ ስንል ደግሞ ሎቤሊያ አለ። ሎቤሊያም እንደዛው። አሁን ይሄ ዝግባ ጠቀሜታው ምንድን ነው? ትልቅ ይሆናል። ለውድ ወይም ደግሞ ለጣውላ ለአልጋ ይሆናል ምናምን ብለን እንገምታለን አይደል? አባታችን ሲያስተምረን ድሮ በኢትዮ ጣሊያን ዋር ጊዜ ማለት ነው የእኛ ጀግኖች ይሄን ቅጠል ይዞ ነው የሚሄዱት። ይሄን ኪሳቸውን ውስጥ አድርጎ ካሄዱ አሸንፎ ነው የሚመለሱት። ምክንያቱም ይሄ ዛፍ ጠንካራ ነው ብሎ ነው ያስተማረን ማለት ነው። ስለዚህ ሁሉም የዛፍ ዝርያ ጠቀሜታ አለው። ለዛ ነው ሃይላንድ ወይም ደግሞ ፕላስቲክ ነገሮች ተፈጥሮ ቦታ ውስጥ አለመጣል። ለዛ ነው። ምክንያቱም ያጠፋሉ፣ ስለማይበሰብሱ ያጠፋሉ። የዛፍ ዝርያ ራሱ ሳር አለ አይደል? ሳር ራሱ ስንት ስፒሽስ አለው፣ ግን እኛ አናቅም። ለመድኃኒት የሚውሉ አሉ። በቃ ጠቀሜታው ብዙ ነው ማለት ነው። የሚጣል ነገር የለም። ይሄን ካልኩኝ እንደዚህ አይነት ካምፕ ሳይት 2 ካምፕ ሳይቶች አሉ በዋና መንገድ። ግን ከዚህ በኋላ ዋና መንገድ ብዙም አንከተልም፣ በጫካ ነው የምንሄደው። ከዛ በኋላ ተራራውን ላይ ወጥተን ከተራራው መልስ ሙዚየሙን ገብተን አይተን ወደ ፏፏቴ እንሂድና በፏፏቴ በኩል ውስጥ ለውስጥ በጫካ አድርገን ወደ ፓርኪንጉን እንገባለን ማለት ነው። ተስማማን?